ሰላም ውድ ቤተሰቦቼ እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ስለ ሜታ አፕሊኬሽን ለመናገር ፈልጌ ነው። ሜታ አፕሊኬሽንን እንዴት ሪቻርጅ ማድረግ እንችላለን በሚሉ ሪቻርጅ ለማለት የሚያስፈልጉ ነገሮችን በትንሹ እዚህ ጋር በቪዲዮ አስቀምጫለሁ። ይሄንን በትንሹ ማየት ለምትፈልጉት በትንሹ አሳያችኋለሁ። ይሄ ሜታ አፕሊኬሽን ይሄን ይመስላል። እንዴት አድርገን ሪቻርጅ እናደርጋለን ለሚለው ሪቻርጁን እንዲህ ባለው መልኩ በትንሹ ቀንጨብ ቀንጨብ አድርጌ አሳያችኋለሁ። ሪቻርጁ በቀላሉ ነው። ስለዚህ ሪቻርጅ እንዴት አድርገን እንቀበላለን ለሚለው ሪቻርጅ እንደዚህ ዲፖዚት የሚለውን እነካለን። ዲፖዚት ላይ ከገባነው በኋላ ብር አማውንት መጠኖችን እናስገባለን። እዚች ጋር አማውንት ነው የምናስገባው። አማውንቱን ለምሳሌ 3000 ብዬ ከዛም በኋላ ዲፖዚት ነው የሚያደርገው። ዲፖዚት ሲያደርግ ምን ይመጣል? አካውንቶች ይመጣሉ። አካውንቱን ኮፒ አደርጋለሁ። ከዛም በኋላ ወደ ባንክ መሄድ ነው። ባንክ ከሄድኩ በኋላ እነኚህን አፕሊኬሽኖችን አመጥቼ ኤፍቲ ኮድን እና ስክሪንሹቱን ነው እዚህ ጋር የሚያስገባው ማለት ነው። ኤፍቲ ኮዱን እና ስክሪንሹቱን ካስገባ በኋላ ሳብሚት ማድረግ ነው። ሳብሚት ሲያደርግ ወዲያው ይሰራል ማለት ነው። ሳብሚት ካደረኩ በኋላ ፔንዲንግ ነው የሚለው። ፔንዲንግ ካለ በኋላ በቀላሉ ምን እናደርጋለን? በቀላሉ ፔንዲንግ ያለውን በመቆየት ትንሽ አንድ ደቂቃ ምናምን ከቆየን በኋላ ወዲያው ምንድነው የምናደርገው? ወዲያው ምን እናደርጋለን? ወዲያውኑ እሱን አንድ ደቂቃ የሚያክለውን ከቆየን በኋላ እንዲህ እንመጣለን። እንዲህ እንደመጣነው እዚህ ጋር ፕሮዳክት ሊስቶች አሉ። ከፕሮዳክት ሊስቶቹ አንዱን መምረጥ ነው። ከፈለክ ሜታ ቤዚኮች አሉ። ሜታ ቤዚኮች በእንዲህ ያለ መልኩ አስቀምጠዋል። በእንዲህ ያለ መልኩ ነው ያስቀመጡት። ለምሳሌ 500 1200 2500 እና 3000 3800 5000 እንደዚህ እያለ ከፍ ያለውም አለ። በ8000 የሚገዛ አለ። ቀጥሎ በ14000 የሚገዛ አለ። 20000 የሚገዛ አለ። እንደዚህ እስከ 20000 የሚያስቀምጡት አሉና እነሱን መግዛት ለሚፈልገው ሰው ከነዚህ መምረጥ ነው። ከዛም በኋላ መምረጥ ነው የሚቻለው። ከዛን ምን አለ ሌላ ከፈለጋችሁ ሜታ ኤአይ አለ። ሜታ ኤአይም እንደዚህ ያለው ፕሮዳክቶች አሉ። እነኚህን ደግሞ መግዛት ይችላሉ። እነሱ ደግሞ 1000 3000 እንደዚህ እያለ እስከ 6000 ነው ያለው። እስከ 6000 ያለው በሳምንት ነው ይሄ የሚሰጠው። ይሄኛው ደግሞ ቤዚኩ ደግሞ 25 ነው የሚሰጠው። ሜታ ፕሮ ደግሞ በ15 ቀን ነው የሚሰጠው። በ2000 በ3000 በ5000 በ7000 እና በ9000 በ12000 ነው የተቀመጠው። እነኚህ ደግሞ በ15 ቀን የሚገዙ ናቸው። እነኚህን ደግሞ ስንፈልግ ባይ ማድረግ ነው። ባይ ፕሮዳክት ብለን ቅድም በገባው አማውንቱ መግዛት እንችላለን ማለት ነው። በገባው አማውንቱ መግዛት እንችላለን። ከዛም በኋላ ዊዝድሮ ስንፈልግ ወዲያው ዊዝድሮ ነክተን ወዲያው ስናዝ ወዲያው ይወጣል ማለት ነው። ስለዚህ ዊዝድሮ ከፈለገን ዳይሬክትሊ ነው ዊዝድሮ ማድረግ የሚቻለው። ሌላ የሚከብድ ሌላ ነገር የለውም። ያው እኔ ጋር ኮኔክሽን ስለሚያስቸግር ነው ቶሎ የማይመጣው።